ስለ ዩቲዩብ በሰራሁት ቪዲዮ ብዙ ሰው ጋር ደርሶ ኮመንትም እንዲሁም በሜሴጅ በጣም ብዙ ሜሴጅ ደርሶኛል። ይህንን ላስረዳችሁ ፍሪኩዌንትሊ አስክድ የሆኑ ጥያቄዎችን ይዤላችሁ መጥቻለሁኝ። ስለዚህ በተደጋጋሚ የተጠየቁ ጥያቄዎች የመጀመሪያው የኮፒራይት ኬዝ ነው። ኮፒራይት ከቲክታክ ወስደን ዩቲዩብ ላይ ስንለጥፈው አይዘንም ወይ ሞኔታይዝ አያስደርገንም፣ ገንዘብ አይሰራም የሚሉ አሉ። ከዛም ውስጥ የታዘብኳቸው ሰዎች አሉ። እነሱ ዩቲዩብ ላይ ገንዘብ እየሰሩ በዚህ መንገድ ማለት ነው፣ ግን ሌላ ሰው ወደዛ እንዳይሰማራባቸው ለመከላከል ያደረጉት ነው። ይሄ እኔ ከሞትኩ ሰርዶ አይብቀል ያሉበት ማለት ነው። ግን ኮፒራይት ከቲክታክ የሚሄዱ ቪዲዮዎችን እናንተ ለማንኛውም የዩቲዩብ ሲስተም አልጎሪዝሙን ትሪክ ማድረግ ከቻላችሁ ይከፍላችኋል። ትሪክ ማድረግ ነው የሚጠበቅባችሁ፣ መሸወድ አልጎሪዝሙን ማለት ነው። ልክ ከቲክታክ ላይ የሚወጡ ቪዲዮዎችን የሚሰሩ ቪዲዮዎች እናንተ በሪአክሽን አርጉበት፣ ሪአክት አርጉበት ቪዲዮ ላይ እንደዚህ ጎን ለጎን አድርጋችሁ ዲዩት ማድረግ ካልፈለጋችሁ በቲክቶክ ልክ ይሄንን ማነው ቲክታክ ላይ ያለውን ቪዲዮ ዳውንሎድ ታደርጉና ከዛ እናንተ ራሳችሁን ከቀረጻችሁ በኋላ ለብቻ ዝም ብላችሁ ራሱ እንደዚህ መቀረጽ ትችላላችሁ። ከዛ ካፕካት ላይ ሄዳችሁ እንትኑን አስፔክት ሬሽዮን በ16:9 አድርጋችሁ የመጀመሪያውን ቪዲዮ ያስገብታችሁ ከዛ ኦቨርሌይ አድርጋችሁ ጎን ለጎን እንደዚህ አድርጋችሁ ቪዲዮውን ከዛ በ16:9 ኤክስፖርት አድርጋችሁ መጫን ትችላላችሁ። ያ ማለት የራሳችሁ ቪዲዮ ሆነ ማለት ነው። ኮፒራይት ቅብርጥሶ የለም በዛ። ሁለተኛው ደግሞ የሊቭ ቪዲዮ ነው። የሊቭ ቪዲዮ ደግሞ ሪከርድ እንዳደረጋችሁ አሱናስ ማለት ነው። ሪከርድ እንዳደረጋችሁ ወስዳችሁ ብትጭኑት እናንተ ቅድሚያ ኦነር ለመሆን እድላላችሁ። ለምን ሌላው ሰው አይጭነውም ከፈጠናችሁ ማለት ነው። ልክ ሰዎቹ ሊቭ ላይ ካወሩ በኋላ ሳትቆዩ ወዲያው መጫን የምችሉበት መንገድ ያለ እናንተ ጥቅም አለው። ካልሆነ ደግሞ እናንተ ያንን ቪዲዮ ሪአክት ብታደርጉበት ከጎን እንዳልኳችሁ ብታረጉበት አስፔክት ሬሽዮን ካፕካት ላይ ገብታችሁ ብታስተካክሉት ያ ደግሞ እናንተ የቪዲዮን ባለቤትነት የራሳችሁ ይሆናል ማለት ነው። ራሳችሁ ስላላችሁ የኛ ለምን ፊታችን ይገባል ፊታችንን ማስገባት አንፈልግም የምትሉት ደግሞ ልንገራችሁ። ፊታችሁን ስታስገቡ ጥቅም አለው። ለዛ ነው። ለምን መሰላችሁ? አንደኛው ማለት ዩቲዩብ ሲስተሙ እናንተን ምን ይለዋል ማለት የራሳችሁ እንደሆነ ቪዲዮን ይመዘግብላችኋል። ገባችሁ? የራሳችሁ ፊት ሲኖር ማለት ነው። ሁለተኛ ደግሞ ፐርሰናል ብራንዲንግ የሚባል አለ። ያ ማለት በተደጋጋሚ ፊታችሁን ከጎን አድርጋችሁ በለቀቃችሁ ሰዓት የሚያያችሁ ኦዲየንሱ ፊታችሁን ይለምደዋል። ፊታችሁን ከለመደው ደግሞ ሁልጊዜ በሰው ቪዲዮ አትሰሩም። ልክ የሆነ ሰብስክራይብ ከደረሳችሁ በኋላ የራሳችሁን ነገር ይዛችሁ መምጣት ትችላላችሁ። ግል ላይፋችሁን ማምጣት ትችላላችሁ። ቭሎግ መስራት ትችላላችሁ። ፕራንክ መስራት ትችላላችሁ። ማስተማር ትችላላችሁ። ሀሜትም ስራ ሆኗል። አሁን ሀሜትም ይዛችሁ መምጣት ትችላላችሁ። ስለዚህ ያን ጊዜ ሰው ፊታችሁን ስለለመደው ምን አለች ምን አለ ነው የሚለው ሰው እንጂ ፊታችሁ አዲስ አይሆንበትም። እስኪ ምን አለች እቺ ምን አለች ይሄ ብሎ ሰው ይሰማችኋል ማለት ነው። አሁን እሸቱ መለሰ ልንገራችሁ። እሸቱ መለሰ ኮሜዲያኑ ማለት ነው። እሱ አሁን ላይ በጣም ብዙ ሺህ ሰብስክራይበር አለው አይደለ? ልክ ይሄን ሰብስክራይብ ኦል ኦፍ ሰደን ኦቨርናይት ቢያጣው ማለት ነው ቢያጣው እንትኑን ቻናሉን እንደገና ክሬኤት ቢያደርግ ፊቱ የታወቀ ሰው ስለሚያውቀው ባንዴ ነው ሁሉም ሰብስክራይብ የሚያደርገው። ገባችሁ? ተውትና ዩቲዩብ ራሱ ቢጠፋ ኤንጂኦዎች መስሪያ ቤቶች ይቀጥሩታል። ምንም መወዳደር ራሱ አይጠበቅበትም። ለምን? ፐርሰናል ብራንዲንጉን በደንብ አድርጎ ሰርቷል ልጁ ማለት ነው። ሰው ታውቋል፣ ልጁ ታውቋል። ከቻናሉ ሳይሆን የእሱ መታወቅ ለስሙ ስሙ ማለት ነው። በስሙ ይከፈለዋል ለስሙ ስለታወቀ ብቻ ማለት ነው። እና ይህን ኮንሲደር አድርጉ። ጉድ ላክ ጋይስ። ተስፋ አትቁረጡ፣ ስሩ። እኔ በዚህ በቅድም ባለፈው በሰራሁት ቪዲዮ ያየሁት በጣም ብዙ ኢኒሺዬቲቭ አይቻለሁ። ቪዲዮ ለመስራት ያላችሁን ነገር አይቻለሁ። አፕሪሺየት። ታገሉ፣ አይዟችሁ፣ አላህ ያግዛችሁ፣ አብሽሩ። ስትሰሩ ግን የሙዚቃ እንደዚህ ሳውዲ አረቢያ ላይ ያሉት ትልልቅ ቃሪ ድምጾች የተመዘገባሉ። ዩቲዩብ ኦቴንቲኬሽን የሰጣቸው የመዘገባቸው ድምጾች አሉ። እነሱ እንዳታስገቡ ማለት ነው። ለምን? የእነሱ ከገባ በእርግጥ አካውንታችሁ ምንም አያደርገውም፣ ግን ገንዘብ አይሰራም ነው። ገባችሁ?
ከዛ አንጻር ነው አካውንታችሁ ላይ ምንም አፌክት አያደርግም። እና እንደዛ ነው። አብሽሩ። ኮፒራይት ማለት ወህኒ ቤት አይደለም። ሞክሩ፣ ስሩ፣ አብሽሩ። አላህ ያግዛችሁ ማለት ነው።